ጥሩ አይደለም። ወታደርም ቢሆን ጦርነት አይናፍቅም። ወታደሮችን ብንሆን የወታደር መሪዎችን ብንሆን ጦርነት ያስፈልጋል የሚል የለም፣ በዓለምም የለም። ጦርነት ተገደ የምትገባበት ነገር ነው። ሳይሆንልህ ሲቀር የምትገባበት ነገር ነው። ህልውና ሲነካ የምትገባበት ነገር ነው። እንደዛ ብለን ነው የምናስበው። የምንዘጋጀው ካሁን በኋላ ብዙ ኃይል ለመጨመር፣ ብዙ ትጥቅ ለመጨመር፣ ብዙ አዳዲስ ነገር ለማምጣት አይደለም። ይሄ በሙሉ አጠናቀናል። ምናልባትም ተዘጋጅተናል እያሉ የውስጥ ሞራል ለመገንባት ከሚናገሩት በላይ ተዘጋጅተናል። እየተዋጋን ያለነው ከቲፒኤልኤፍ ጋር አይደለም ወይም ከኦነግ ሸኔ ጋር አይደለም። ስለዚህ ዝግጅታችን ማንኛውም ነገር ቢመጣ ለመመከት የሚያስችል አቅም፣ ቁመና፣ ብቃት፣ አደረጃጀት፣ የኃይል የበላይነት ፈጥረናል። በሰላም የመጣ በሰላም እናስተናግዳለን። ከዛ ውጭ የመጣ በመጣበት አኳን እናስተናግዳለን። ምክንያቱም አገር ነው የምንጠብቀው። የማንም ሽብርተኛ አገራችንን ማፍረስ የለበትም። 113 ግጭቶች ጠምቃችኋል፣ አክሽፈናል። ወረራ በትግራይ እንዲፈጸም አድርጋችኋል፣ አክሽፈናል። በየቦታው በተለያየ አጀንዳ ግጭት ለኩሳችኋል፣ አክሽፈናል። ዛሬ ሸኔም ደብቁኝ እስኪ እያከሸፍነው ነው። ሁሉ ሞክራችኋል። አሁን ቢበቃችሁ ይሻላል። ከኢትዮጵያ ጋር በስምምነት በሰላም በመካፈል በመከባበር መርህ ተደራድሮ በሰላም መኖር ይሻላል።